ትንቢተ ኤርምያስ ምዕራፍ 48 ስለ ሞዓብ የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል። ናባው ጠፍታለችና ወዮላት! ቂርያታይም አፍራለች ተይዛማለች። ሚስጋብ አፍራለች ደንግጣማለች። ከእንግዲህም ወዲህ የሞዓብ ትምክሕት የለም። በሐሴቦን ላይ ኑ ሕዝብ እንዳትሆን እናጥፋት ብለው ክፉ ነገር አስበውባታል። መድሜን ሆይ አንቺ ደግሞ ትጠፊያለሽ፣ ሰይፍም ያሳድድሻል። መፍረስና ታላቅ ጥፋት የሚል ጩኸት ቃል ከሖሮናይም ተሰማ። ሞዓብ ጠፍታለች፣ ልጆቿም ጩኸት አሰምተዋል። በሉሒት ዓቀበት ልቅሶ እያለቀሱ ይወጣሉና በሖሮናይምም ቍልቍለት የጥፋትንና የመባባትን ጩኸት ሰምተዋል። ሸሽታችሁ ራሳችሁን አድኑ፣ በምድረ በዳ እንዳለ ቍጥቋጦ ሁኑ። በሥራሽና በመዝገብሽ ታምነሻልና አንቺ ደግሞ ትያዣለሽ። ካሞሽም ከካህናቱና ከአለቆቹ ጋር በአንድነት ይማረካል። እግዚአብሔር እንደ ተናገረ አጥፊ ወደ ከተማ ሁሉ ይመጣል፣ አንዲትም ከተማ አትድንም። ሸለቆውም ይጠፋል፣ ሜዳውም ይበላሻል። በርራ እንድትወጣ ለሞዓብ ክንፍ ስጡአት፣ ከተሞችዋም ባድማ ወና ይሆናሉ። የእግዚአብሔርን ሥራ በቸልታ የሚያደርግ ርጉም ይሁን፣ ሰይፉንም ከደም የሚከለክል ርጉም ይሁን። ሞዓብ ከታናሽነቱ ጀምሮ ቅምጥል ነበረ፣ በአምቡላውም ላይ ዐርፎአል። ከዕቃውም ወደ ዕቃ አልተገላበጠም፣ ወደ ምርኮም አልሄደም። ስለዚህ ቃናው በእርሱ ውስጥ ቀርቶአል፣ መዓዛው አልተለወጠም። ስለዚህ እነሆ የሚያገላብጡትን የምልክበት ዘመን ይመጣል ይላል እግዚአብሔር። እነርሱም ያገላብጡታል፣ ጋኖቹን ባዶ ያደርጋሉ፣ መስቴዎችንም ይሰብራሉ። የእስራኤል ቤት ይታመንባቸው ከነበረው ከቤቴል እንዳፈረ እንዲሁ ሞዓብ ከካሞሽ ያፍራል። እናንተ እኛ ኃያላን በሰልፍም ጽኑዓን ነን እንዴት ትላላችሁ? ሞዓብ ፈርሶአል፣ ከተሞቹም ጠፍተዋል፣ የተመረጡትም ጕልማሶች ወደ መታረድ ወርደዋል ይላል ስሙ የሠራዊት ጌታ እግዚአብሔር የሆነ ንጉሥ። የሞዓብ ጥፋት ሊመጣ ቀርቦአል፣ መከራውም እጅግ ይፈጥናል። በዙሪያውም ያለችው ሁሉ ስሙንም የምታውቁ ሁሉ ብርቱ በትር የከበረው ሽመል እንዴት ተሰበረ ብላችሁ አልቅሱለት። በዲቦን የምትኖሪ ሆይ ሞዓብን የሚያጠፋ ወጥቶብሻልና አምባሽንም ሰብሮአልና ከክብርሽ ውረጂ፣ በጥማትም ተቀመጪ። በአሮዔር የምትኖሪ ሆይ በመንገድ አጠገብ ቆመሽ ተመልከቺ። የሸሸውንና ያመለጠችውን ምን ሆኖአል ብለሽ ጠይቂ። ሞዓብም ፈርሶአልና አፈረ፣ አልቅሱ ጩኹም። ሞዓብ እንደ ተዘረፈ በአርኖን አጠገብ አውሩ። በሜዳ ላይ በሖሎን፣ በያሳ፣ በሜፍዓት ላይ፣ በዲቦን፣ በናባው፣ በቤት ዲብላታይም ላይ፣ በቂርያታይም፣ በቤት ጋሙል፣ በቤት መዓን ላይ፣ በቂርዮት፣ በባሶራ፣ በሞዓብ ምድር ከተሞች ሁሉ ቅርብና ሩቅ በሆኑ ላይ ፍርድ መጥቶአል። የሞዓብ ቀንድ ተቈረጠ፣ ክንዱም ተሰበረ ይላል እግዚአብሔር። በእግዚአብሔር ላይ ኰርቶአልና አስክሩት። ሞዓብም በጥፋቱ ላይ ይንከባለላል፣ ደግሞም መሳቂያ ይሆናል። እስራኤል ለአንተ መሳቂያ አልሆነምን? ወይስ በሌቦች መካከል ተገኝቶአልን? ስለ እርሱ በተናገርህ ጊዜ ራስህን ትነቀንቃለህ። እናንተ በሞዓብ የምትኖሩ ሆይ ከተሞችን ትታችሁ በዓለት ውስጥ ተቀመጡ። በገደል አፋፍም ቤትዋን እንደምትሠራ እንደ ርግብ ሁኑ። እጅግ እንደ ታበየ ስለ ሞዓብ ትዕቢት፣ ስለ ትምክህቱም፣ ስለ ኩራቱም፣ ስለ መጓደዱም፣ ስለ ልቡም ትዕቢት ሰምተናል። ቍጣው ምንም እንደሆነ አውቃለሁ ይላል እግዚአብሔር። ፉከራው ምንም አልሠራም። ስለዚህ ለሞዓብ አለቅሳለሁ፣ ለሞዓብም ሁሉ እጮኻለሁ። ለቂርሔሬስ ሰዎች አለቅሳለሁ። አንቺ የሴባማ ወይን ሆይ ከኢያዜር ልቅሶ ይልቅ ለአንቺ አለቅሳለሁ። ቅርንጫፎችሽ ባሕርን ተሻግረዋል፣
ወደ ኢያዜርም ባሕር ደርሰዋል። አጥፊው በሰብልሽና በወይንሽ ላይ መጥቶአል። ሐሤትና ደስታ ከፍሬያማው እርሻና ከሞዓብ ምድር ጠፍተዋል። ጠጁን ከመጥመቂያው አጥፍቻለሁ፣ ጠማቂውም በእልልታ አያጠምቅም። እልልታቸውም እልልታ አይሆንም። ከሐሴቦን ጩኸት እስከ ኤልያሊና እስከ ያሀጽ ድረስ ድምፃቸውን ሰጥተዋል። ከዞዓር እስከ ሖሮናይምና እስከ ኤግላት ሽሊሺያ ድረስ ይደርሳል። የኔምሬም ውኃ ደግሞ ይደርቃል። በኮረብታው መስገጃ ላይ የሚሠዋውን ለአማልክቱም የሚያጥነውን ከሞዓብ አጠፋለሁ ይላል እግዚአብሔር። ያተረፈው ትርፉ ጠፍቶበታልና። ስለዚህ ልቤ ለሞዓብ እንደ እንቢልታ ይጮኻል፣ ልቤም ለቂርሔሬስ ሰዎች እንደ እንቢልታ ይጮኻል። ራስ ሁሉ መላጣ ጢምም ሁሉ የተላጨ ነውና በእጁም ሁሉ ላይ ክትፋት በወገቡም ላይ ማቅ አለና ሞዓብን እንደማይወደድ ዕቃ ሰብሬአለሁና በሞዓብ ሰገነት ሁሉ ላይ በአደባባዩም ላይ በሁሉም ቦታ ልቅሶ አለ ይላል እግዚአብሔር። እንዴት ተገለበጠ! በእፍረትም የተነሣ ሞዓብ ጀርባውን እንዴት መለሰ ብላችሁ አልቅሱ። ሞዓብም በዙሪያው ላሉት ሁሉ መሳቂያና ድንጋጤ ይሆናል። እግዚአብሔር እንዲህ ይላልና እነሆ እንደ ንስር ይበርራል፣ ክንፉንም በሞዓብ ላይ ይዘረጋል፣ ከተሞቹም ተይዘዋል፣ አምባዎቹም ተወስደዋል። በዚያም ቀን የሞዓብ ኃያላን ልብ ምጥ እንደ ያዛት ሴት ልብ ይሆናል። ሞዓብም በእግዚአብሔር ላይ ኰርቶአልና ሕዝቡ ከመሆን ይጠፋል። በሞዓብ የምትኖር ሆይ ፍርሃትና ጕድጓድ ወጥመድም በአንተ ላይ አለ ይላል እግዚአብሔር። በሞዓብ ላይ የመጐብኘትን ዓመት አመጣበታለሁና ይላል እግዚአብሔር። በፍርሃት የሸሸ በጕድጓድ ውስጥ ይወድቃል፣ ከጕድጓድም የወጣ በወጥመድ ይያዛል። የሸሹ ደክመው ከሐሴቦን ጥላ በታች ቆመዋል። እሳት ከሐሴቦን ነበልባልም ከሴዎን ወጥቶአል። የሞዓብንም ማዕዘን የሴትንም ልጆች አናት በልቶአል። ሞዓብ ሆይ ወዮልህ! የካሞሽ ወገን ጠፍቶአል። ወንዶች ልጆችህ ተማርከዋልና ሴቶች ልጆችህም ወደ ምርኮ ሄደዋልና። ነገር ግን በኋለኛው ዘመን የሞዓብን ምርኮ እመልሳለሁ ይላል እግዚአብሔር። የሞዓብ ፍርድ እስከዚህ ድረስ ነው።